ሰላም ጤና ይስጥልኝ ውድ የድማዛ ቤተሰቦች፣ ዛሬ ሰበር ዜናዎችን እና ልዩ ልዩ ዘገባዎችን ይዘን ቀርበናል። አብራችሁን ቆዩ። ምን እየተከሰተ ነው? ከ2026 መጀመሪያ አንስቶ በአሜሪካና በኢራን መካከል ያለው ውጥረት ወደ ቀጥተኛ ጦርነት ተሸጋግሯል። የአየር ጥቃቶች፣ የባህር ላይ ዘመቻዎች፣ የኃይል መሰረተ ልማቶች ላይ ያነጣጠሩ ጥቃቶች ተባብሰዋል። ነዳጅ ማመላለሻ መንገዶች ተዘግተዋል። የጦርነት ወጪዎች በከፍተኛ ሁኔታ ጨምረዋል። የዓለም ንግድ ገበያ ባልተረጋጋ ሁኔታ ላይ ይገኛል። ዋናው 20% የሚሆኑ የዓለም ነዳጅ የሚተላለፉት የሆርሙዝ የባህር ወሽመጥ ስትሬት ኦፍ ሆርሙዝ በግጭቱ ከፍተኛ አደጋ ገጥሞታል፣ ተዘግቷል። ይህ ጦርነት ስለ መሳሪያ ብቻ አይደለም፣ ስለ ገንዘብ፣ ስለ ኃይልና ስለ ህልውና ጭምር ነው። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ነው። የዋጋ ግሽበት በዓለም ላይ ዙሪያ ላይ ነግሷል። ምግብ፣ ሸቀጦች ዋጋ ጣሪያ ነክቷል። የዓለም ገንዘብ ድርጅት IMF በዚህ ጦርነት ምክንያት ዓለም አቀፍ የኢኮኖሚ ቀውስ ሊከሰት እንደሚችል አስጠንቅቋል። ይህ ተራ ጦርነት አይደለም፣ የዓለም የኃይል አቅርቦት ስርዓቶችን ኢላማ ያደረገ ዓለም የንግድ ሰንሰለት ሳፕላይ ቼን ያናጋ ነው። ጦርነቱ ውስጥ የሌሉ ሀገሮች ጭምር የሚጎዳ ነው። ባለሙያዎች እንደሚሉት ይህ ቀውስ ከ1970ዎቹ የነዳጅ እጥረት በኋላ የታየ ትልቁ ቀውስ ሊሆን ይችላል። የንግድ እንቅስቃሴዎች እየቀዘቀዙ ነው። የኢንቨስትመንት ፍላጎት እየቀነሰ ነው። በየቦታው የዋጋ ጭማሪ ታይቷል። ጦርነት ስጋት ምክንያት ባለሀብቶች በገበያው ላይ ያላቸው እምነት እየቀነሰ ሲሆን፣ ጦርነቱ በየቀኑ በቢሊዮን የሚቆጠር ዶላር እያከሰረ ይገኛል። ብዙዎች ቢሰቃዩም አንዳንዶቹ ግን እያተረፉ ነው። የጦር መሳሪያ አምራች ኩባንያዎች፣ የኃይል አቅራቢ ድርጅቶች፣ ፋይናንስ ገበያዎች፣ አንዳንድ ዘርፎች በቀውስ ውስጥ ቢሆኑም ከፍተኛ ትርፍ እያገኙ ነው። ይህ ጦርነት አንድ እውነት አሳይቶናል። የዘመናችን ጦርነቶች በጦር ሜዳ ብቻ አይደሉም፣ በኢኮኖሚውም ጭምር ነው እንጂ። ከፍተኛ የዋጋ ጭማሪ፣ ዝቅተኛ የኢኮኖሚ እድገት፣ የዓለም አለመረጋጋት። ግጭቱ የሚቀጥል ከሆነ ዓለም ከባድ የኢኮኖሚ ድቀት ሊገጥማት ይችላል። ተጨማሪ የዓለም አቀፍ መረጃዎችን ለማግኘት ድማዛ ቲዩብን ሰብስክራይብ አድርጉ።